ይህ የፍቅር ታሪክ ድፍን ዓለምን አስነብቷል። ከፍተኛ ፍርድ ቤት ድረስ ታላቅ ክርክር አስነስቷል። በአንድ የሬዲዮ ዝግጅት ላይ የቀረበው ታሪክ እውነተኛ ይሆናል ብሎ ያመን አልነበረም። ልብ ወለድ ያስናቀው አሳዛኝ ታሪክ እውነተኛ ክስተት መሆኑ ተረጋገጠም። 10 ዓመት በትዳር ተጣምረው የዘለቁት ባልና ሚስት ሁለቱም በሕይወታቸው የሚጓጉለት አንድ ተመሳሳይ ጉዳይ አለም። ሁለቱም ሕፃን እያሉ ከእናታቸው ተነጠሉ። ሊንድሮ እናቱ ጥላው ስትሄድ የ8 ዓመት ታዳጊ ነበር። ታዲያ አሁን ላይ የሚያስታውሰው ብቸኛ ነገር ስሟ ማሪያ እንደሚባል ነበር። ይህ ስም ብራዚል ውስጥ የብዙ ሴቶች መጠሪያ እንደመሆኑ መጠን ከትዝታ ማህደሩ ሁሌም አልጠፋም። ማሪያ በሚል ስም የሚጠሩ እናቶችን ባገኘ አጋጣሚ ሁሉ የእናቱን ናፍቆት በውስጡ ይምሰለሰላል። ስለዚህ የእናቱን አድራሻ አፈላልጎ ማግኘት የምንጊዜም ህልሙ ሆነ። ባለቤቱ አድሪያናም በተመሳሳይ ገና የ1 ዓመት ሕፃን እያለች የተለየቻትን እናት ለማወቅ ጓጓችም። ባልና ሚስት አንድ ቀን ቁጭ ብለው የሁለቱንም እናቶች አድራሻ ማግኘት እንዳለባቸው አሰቡም። በዚህም መሰረት አድሪያናም የእናቷን ማንነት ለማወቅ የተለያዩ ምልክቶችን በመግለጽ በማስታወቂያ አስነገረችም። ከዚህ የአፋልጉኝ ማስታወቂያ በኋላም የእናቷን ማንነትና አድራሻ የሚጠቁሙ መረጃዎችን ማግኘት ቻለችም። ይህ ያገኘችው መረጃ ግን ሌላ ጥርጣሬና ድንጋጤ ያጫረባትም። የእናቷ አድራሻ ተብሎ በተነገራት መረጃ መሰረት የእሷም እናት ስም ከባለቤቷ ጋር የተመሳሰለ ሆነ። ሆኖም ይህ የስም መመሳሰል በተለይም ማሪያ የሚል የሴት ስም ብራዚል ውስጥ የብዙ ሴቶች መጠሪያ እንደመሆኑ መጠን ብዙም አላስጨነቃትም ነበር። ይህን ገጠመኝ ለባለቤቷ ሊንድሮ ነገረችው። ሊንድሮ ግን ጉዳዩን እንደቀላል አልተመለከተውም። ምናልባትም የ10 ዓመት የትዳር አጋሩ እህቱ እንዳትሆን ሰጋ። ስለዚህ አሁን የእናቱን አድራሻ አፈላልጎ ማግኘት ቀዳሚ ስራው ሆነ። በቅድሚያ የተጠፋፉ ቤተሰቦችን ወደሚያገናኝ አንድ የሬዲዮ ፕሮግራም አመራ። ጉዳዩን በዝርዝር አስረዳ። ከዛም የጠፋችውን እናት አፈላልጎ የማግኘቱ ጉዳይ የሬዲዮ ጣቢያው ቀጣይ የቤት ስራ ሆነ። አድሪያናም በተመሳሳይ የእናቷን አድራሻ ማፈላለጓን ቀጠለች። የጠፉ ዘመዶችን የሚያገናኝ ዘ ታይም ኢዝ ናው በተሰኘ ዝነኛ የሬዲዮ ፕሮግራም ላይ ቀርባ ጉዳዩን አስረዳች። ከዛም በአጭር ቀናት ውስጥ የእናትሽ አድራሻ ተገኝቷል የሚል ምላሽ ተሰጣት። በመጨረሻም ከ38 ዓመታት መለያየት በኋላ እናትና ልጅ በሬዲዮ ስርጭት ላይቭ ላይ ተገናኝተው አነቡም። ከትንሽ የሲቃ ለቅሶ በኋላ አድሪያና ስትፈራ ስትቸር የምትፈራውን ጥያቄ አቀረበች። ይህን ተከትሎ የእናት መልስ ደስታውን ወደ ድቅድቅ ጨለማ ቀየረው። እናት ሊንድሮ የሚባል ወንድም ነበረሽ፣ ከሱም ጋር እንዳንቺ ሁሉ ከተጠፋፋን ዘመናት ተቆጥረዋል፣ እባክሽ ፈልገሽ አግኘው የሚል ምላሽ ሰጠች። ከዚህ በኋላ አድሪያና ባለችበት በድንጋጤ ደርቃ ቀረች። የሰማችው ነገር ህልም በሚመስል ሰመመን ውስጥ ጣላትም። እኮ የኔ ባል ሊንድሮ ልጄ ነው እያልሽ ባልሆነ የሚል ስላቅ የተሞላበት ጥያቄ አስከተለች። ከዛም ጉዳዩ ድፍን ዓለምን አስነባ። በዚህ ወቅት የ6 ዓመት ሴት ልጅ ወልደዋል። ስለዚህ ትዳራቸው ይቀጥል ወይስ ይቋረጥ ዓለምን በሁለት ጎራ የከፈለ ታላቅ ክርክር አስነሳ። በኋላ ባልና ሚስት የግድ አንድ ውሳኔ ላይ ደረሱ። ውሳኔው ምን ይሆን? ቪዲዮ ላይክ በማድረግ አብራችሁን ቆዩም። ይህ ክስተት ሲፈጠር አድሪያና 39 ዓመቷ ነው። ባለቤቷ ሊንድሮ ደግሞ የ37 ዓመት ልደቱን በቅርቡ ነበር ያከበረው። ይህም ማለት ሚስት ባለቤቷን በ2 ዓመት ትበልጠዋለች። በ10 ዓመት ትዳር ቆይታቸው የ6 ዓመት ሴት ልጅ አድርሰዋል። በብራዚሏ ሳኦ ፓውሎ ከተማ የሚኖሩ ሲሆን በየፊናቸው ተሰማርተው እናታቸውን ለዓመታት ሲፈልጉ ቆይተዋል። ሊንድሮ የእናቱ ስም ማሪያ እንደሚባልና በ8 ዓመቱ ጥላው እንደሄደች ያውቃል። አድሪያና በበኩሏ በቅርቡ ባደረገችው ማጣራት የእናቷ ስም ማሪያ እንደሚባልና 1 ዓመት ሲሞላ ጥላት እንደሄደች ተረድታለች። ከ1 ዓመቷ አንስቶ ለወግ ማዕረግ እስከ በቃችበት ድረስ በአባቷ እንክብካቤ ነበር ያደገችው። ሁለቱም ለስራ ሲደርሱና ራሳቸውን በራሳቸው ማስተዳደር ሲጀምሩ ተወልደው ያደጉበትን አካባቢ ጥለው ወደ ሳኦ ፓውሎ ከተማ ቀኑ። ሳኦ ፓውሎ ሕዝብ የሚበዛባትና የተሻለ ስራ እንቅስቃሴ ያለባት ከተማ ናት። ሁሉም በየዘርፉ ተሰማርቶ ህይወቱን የተሻለ ለማድረግ ይታትራል። ከዚህ የህዝብ ማዕበል መሃል በደም የሚዛመዱት ጥንዶች እርስ በርሳቸው ተፈላለጉም። የስራ አጋጣሚ ያስተዋውቃቸው ሊንድሮና አድሪያና በፍቅር ዓለም ከነፉም። ቀስ በቀስ ፍቅራቸው እያደገ ሄዶ አብረው ለመኖር ወሰኑ። በዚህ መልኩ የቀጠለው ጥምረት ከ7 ዓመት ቆይታ በኋላ ሴት ልጅ ወለዱም። ቤታቸው አሁን በደስታ ተሞላ። ጥሩ የሚባል ገቢ ያላቸው፣ ትዳራቸው በሴት ልጅ ተባርኳል። ነገር ግን አሁን ሁለቱንም የሚጎላቸው አንድ አባይት ጉዳይ አለም፣ እናታቸውን ፈልጎ ማግኘት። እንደ አውሮፓውያኑ አቆጣጠር በ2004 አድሪያና ጉዳያቸውን ወደ ሚዲያ ይዘው ብቅ አለች። የጠፉ ዘመዶችን በማገናኘት ወደሚታወቀው ግሎቦን የተባለው የሬዲዮ ጣቢያ መራች።
በዚህ የሬዲዮ ጣቢያ የሚተላለፈው ዘ ታይም ኢዝ ናው የተሰኘው ፕሮግራም አስፈላጊ መረጃዎችን አጠናክሮ ከጨረሰ በኋላ ታሪኩን አየር ላይ አዋለው። ይህ ታሪክ ከየትኛውም የተጠፋፋ ቤተሰብ በተለየ የአድማጩን ቀልብ ሳበ። 1 ዓመት እያለሁ የተለየችኝ እናቴን አፋልጉኝ የሚለው የአድሪያና የተማጽኖ ድምጽ በሁሉም ልብ ታትሞ ቀረም። ከዛም የሬዲዮ ጣቢያው ይህን ጉዳይ በተመለከተ በርካታ መልእክቶች ይጎርፉለት ጀመር። የፕሮግራሙ አዘጋጆች የሚላኩ መልእክቶችን አንድ ባንድ አጣሩም። የምርም አንደኛው መልእክት ከተባለው ጋር የሚዛመድ ሆነም። በእናንተ ጣቢያ ተጋብዛ የተናገረችው ልጅ እናት ነኝ የሚል መልእክት ተላከም። ከዛም እናት ነኝ ብላ የመጣችውን ሴት መረጃ አድሪያና አስቀድማ ከሰጠችው ቃል ጋር አመሳከሩትም። በእርግጥም በሁለቱም በኩል ያለው ምልክት ተመሳሳይነት አለው። ከዛም እናትና ልጅ ላይቭ ላይ ቀርበው እንዲገናኙ ቀጠሮ ተያዘላቸው። ያቺ ታምረኛ ቀን በጉጉት ተጠበቀች። እናትና ልጅ ባሉበት ሆነው ላይቭ ተገናኙ። አድሪያና የእናቷን ድምጽ ስትሰማ እንባዋን መቆጣጠር አልቻለችም። ሰቅሰቅ ብላ ለቀሰች። እንባቸው እንደ ጅረት የሚወርደው እናትና ልጅን አጽናንቶ ወደ ቀልባቸው እንዲመለሱ የማድረጉ ሂደት እጅግ ፈታኝ ሆነም። በፕሮግራሙ አዘጋጆች ያለሰለሰ ጥረት እናትና ልጅ ወደ ቀልባቸው ተመለሱ። አሁን እርስ በርስ መጠያየቅ የምትፈልጉት ነገር ካለ መድረኩ የእናንተ ነው ብለው ጋዜጠኞች እናትና ልጅን እንዲያወሩ ፈቀዱላቸው። ከዛም እናት ቀጠለች። አሁን በምን ሁኔታ ላይ እንደምትገኝ ልጇን ጠየቀች። ልጅ በምላሹ ጥሩ ትዳር እንዳላት እንዲሁም የ6 ዓመት ሴት ልጅ ስለመውለዱ አስረዳች። እንዲህና መሰል ውይይቶች ከቀጠሉ በኋላ እናት ታላቁን አስደንጋጭ ዜና ፈነዳችው። እናት ለልጇ ሌሎች እህትና ወንድሞች እንዳሏት ስትናገር ከቆየች በኋላ ልክ እንዳንቺ ሁሉ ጠፍቶ እያፈላለኩት ያለ አንድ ወንድም አለሽ አለቻት። ይሄኔ አድሪያና የፈራችው ነገር እንዳይከሰት በመስጋት ስሙ ማን ይባላል ስትል ተቻኩላ ጠየቀች። እናት ማሪያና ሊንድሮ ይባላል ብላ ንግግሯን ልትቀጥል ስትል አድሪያና ስሜቷን መቆጣጠር አልቻለችም። አሁንም ምናልባት የስም መመሳሰል ከሆነ ብላ የሊንድሮን ምልክቶች ገለጸችላት። ማሪያና ግራ በመጋባት ስሜት አዎ ልጄ እንደዛ ያለ ምልክት አለው ስትል ገለጸች። አድሪያና እና የልጅ አባት ወንድምሽ ነው እያልሽኝ ባልሆነ ስትል ድምጿን ከፍ አድርጋ ተናገረች። እናት በበኩሏ ባለችበት ጨለማ ዋጣት። ይህ ንግግር ላይቭ ላይ እየተላለፈ ስለነበር ድፍን አድማጩን አስገረመ። ወደ ሬዲዮ ጣቢያ የሚደወሉ ስልኮች ጎረፉም። ጉዳዩ የዓለምን ቀልብ ሳበም። ሊንድሮ በዚህ ወቅት በስራ ተጠምዶ ስለነበር የሚያውቀው ታሪክ የለም። ዓለም በሱ ጉዳይ እየተወዛገበ ቢሆኑም እሱ ከስራ ተመልሶ ወደ ቤት እስከገባባት ሰዓት ድረስ ምንም አይነት መረጃ አልነበረውም። አድሪያና ቤት እንደገባ ብዙም ጊዜ ሳታባክን የሆነውን ነገር ሁሉ ነገረችው። ባልና ሚስት ተቃቅፈው አነቡ። ምን ማድረግ እንዳለባቸው አያውቁም። መለያየት ቢችሉም ልጅ ወልደዋል። አድሪያና ከጥቂት ቆይታዎች በኋላ አንድ ውሳኔ ላይ ደረሰች። ሊያንድሮ ምን እንደሚያስብ አላውቅም። እኔ የሚሰማኝን ተናገሪ ካላችሁኝ ግን ከባለቤቴ ጋር የሚለየን ሞት ብቻ ነው አለች። ፍቅር ከመጀመሪያችን አስቀድሞ አውቀን ቢሆን ኖሮ ይህ እንደማይከሰት ግልጽ ነበር። አሁን ግን ሁሉም ነገር ተከናውኗል። ከምንም በላይ የ6 ዓመት ልጅ አለን። ስለዚህ መለያየት ዳግም ሞት ነው ስትል በትዳራቸው መጽናትን መረጠች። ሌሎች የህግ አካላት በፊናቸው ትዳሩ የተመሰረተው ያለ ህጋዊ ጋብቻ በመሆኑ ከጅምሮም ይህ ጥምረት ልክ አልነበረም ሲሉ ጉዳዩን ኮነኑ። ነገር ግን ይህ የህግ ማዕቀፍ ተፈጻሚ ሳይሆን ቀረም። ከዚህ በኋላ የጥንዶች ጉዳይ ወደ ሚዲያ ባይወጣም በትዳራቸው ጸንተው እንደቀጠሉ ይነገራል። ይህን ጉዳይ የሚያነሱት የህግ አካላት ከዚህ በፊትም መሰል ክስተቶች ስለመፈጠራቸው ያስረዳሉ። እንዲያውም ከዚህ በላይ በጣም የሚያስገርም ጉዳይ ያነሳሉ። እንደ አውሮፓውያኑ አቆጣጠር በ2008 መንታ እህትና ወንድሞች ከተጋቡ በኋላ ተመሳሳይ ነገር ተፈጠረም። ይህ ጉዳይ እጅግ ውስብስብ በመሆኑም ኋላ ላይ ትልቅ የህግ ውዝግብ እስከ ማስነሳት ደርሶ ነበር። መንትዮቹ ከተወለዱ በኋላ ለተለያየ አሳዳጊ ተሰጡም። በዚህ ሁኔታ የልጅነት ዘመናቸውን አሳልፈው ለአቅመ ፍቅር ደረሱ። ከዛም በጋብቻ ተጣመሩ። ነገር ግን መጨረሻ ላይ በተደረገ ማጣራት መንትያ እህትና ወንድም መሆናቸው ተረጋገጠ። ይህ ጉዳይ ወደ ፍርድ ቤት አምርቶ ፍርድ ቤቱ ይህ ከሞራልም ከህግም ተጠያቂነት በላይ የሆነ ህገወጥ ድርጊት በመሆኑ መለያየት እንዳለባቸው ወሰነ። በሌላ በኩል ይህ ህግ ሁሉም ለአሳዳጊ የሚሰጡ ልጆች ትክክለኛ ወላጆቻቸውን የማወቅ መብታቸው በህግ እስካልተረጋገጠ ድረስ ወደፊት መሰል ችግር ላለመፈጠሩ ዋስትና አይሰጥም ሲሉ ሞገቱ። ነገር ግን ይህ ጉዳይ ችግሩን ወደ ሌላ ዙር ወስዶ ዙሩን ያከረረ ጉዳይ አስነሳም። በአንድ በኩል ያሉ ተከራካሪዎች ይህ ህግ ትክክለኛ ወላጆችን ለማወቅ የሚረዳ በመደበኛ ተፈጥሯዊ ሂደት ለተወለዱ ህፃናት ብቻ ከሆነ ነው ብሎ ሞገቱም። በሌላ በኩል የዘር ፍሬ የሚለግሱ ወላጆች ጉዳይ እንዴት ሊፈታ ይችላል የሚለው መልስ የታጣለት ጥያቄ ፈጠረም። ከቅርብ ጊዜ ወዲህ ሆስፒታሎች ከሌሎች ሰዎች የተለገሰውን የዘር ፍሬ በመውሰድ የመካንነት ችግር ያለባቸው እናቶችን ልጅ እንዲወልዱ አድርገዋል። ይህም ልጆች በየትኛውም ሁኔታ በተፈጥሯዊ መንገድ ተወልደው በትክክለኛ ወላጆቻቸው እስካላደጉ ድረስ ችግሩ ሊቀረፍ አይችልም የሚል ድምዳሜ ላይ ደረሱም። በህክምናው ዘርፍ የሚሰሩ ባለሙያዎች
ህጻናት ሲወለዱ የልደት ሰርተፊኬት መስጠትን እንደ መፍትሄ ቢያነሱም የዘር ፍሬ ከለገሱ ወላጆች የሚወሰዱ ህጻናት ጉዳይ ግን እልባት አላገኘም። እሱም ብቻ ሳይሆን የህጻናቱን ትክክለኛ ወላጆች የግድ እንዲታወቁ ማድረግ በሁለቱም በኩል ያለውን ፕራይቬሲ ይጥሳል የሚሉ ተከራካሪዎችም አሉ። መንትያ እህት ወንድሞችን በተመለከተም የእንግሊዝ ከፍተኛ ፍርድ ቤት ጉዳዩን ለማስተማሪያ ያህል ቢያወጣውም የሰዎችን ማንነት በድብቅ እንዲታይ አድርጎታል። በጣም አስደናቂው ነገር እሱ ብቻ አይደለም። ጥንዶቹ በፍርድ ቤት እንዲለያዩ ቢወሰንባቸውም ትክክለኛ ምክንያቱ አልተነገራቸውም። ይህም ሊደርስባቸው ከሚችል የሞራል ስብራት ለመጠበቅ የታለመ ነበር። በመጨረሻም መንትያ እህትና ወንድም ተፋተው የራሳቸውን ህይወት መኖር ጀመሩ። የፍቺው ምክንያት ግን ሌላ ጊዜያዊ ሰበብ ተሰጠው። በሼፊልድ ዩኒቨርሲቲ የወጡ ጥናቶች እንደሚጠቁሙት በዓለም ላይ 3.5% የሚሆኑት ተጋቢዎች ትክክለኛ የወላጆቻቸውን ማንነት አያውቁም። በዚህ ዩኒቨርሲቲ ውስጥ ከ1100 አባላት ሳምፕል ተወስዶ በተጠና ጥናት 95% የሚሆኑት በጉዲፈቻ ያደጉ ህጻናት የትክክለኛ ወላጆቻቸውን ማንነት ማወቅ አይፈልጉም። ይህም የችግሩን አሳሳቢነት የበለጠ ውስብስብ ያደርገዋል። አበቃን።